ምስጋና ለዛ ቁርአንን ላወረደ በውስጡም ጥመት ላላደረገ ጌታ አላህ ይሁን። በመቀጠልም የአላህ እዝነትና ሰላሙ አብሳሪና አስጠንቃቂ አድርጎ በላካቸው በነቢያቶች መደምደሚያ ላይ እንዲሁም በቤተሰቦቻቸውና በባልደረቦቻቸው ላይ ይሁን። በመቀጠል ወደ ተሰባሰብንበት የታላቁ የቁርአን ዝግጅት ከመግባታችን በፊት ስለ ትምህርት ተቋማችን የተወሰነ መረጃዎችን አቀርብላችኋለሁ። ይህን የቁርአን መርከዝ የማቋቋሙ ሐሳብም እንዴትና ኬት እንደመነጨ በጥቂቱ። ከልጅነታቸው ጀምሮ ስለ ቁርአን አብዝቶ ይጨነቃሉ። እንዲያውም እኔ የቁርአን ዕቃ እንድሆን እፈልጋለሁ ይሉ ነበር። ይህ ሐሳባቸው አሁን እንኳን በ90 ዓመታቸው ቀጥሎ ቁርአንን በየቀኑ ያኸትማሉ። በዘመናቸው ሁሉ እየታተሩት ሰውን ወደ መልካም ስነ ምግባር በመሳብ በዲን ላይ ዕውቀት እንዲኖረውና እንዲጸና በማድረግ ላይ ነው። ሼኽየው እንቅልፍ የላቸውም። ደከመኝን ሰለቸኝን አያውቁም። ሐያታቸውን ሙሉ የሚያሳልፉት በዒባዳ በኽድሚያና ኡማውን ሊጠቅሙ በሚችሉ ዲናዊ ተግባራት ላይ በመሰለፍ ነው። እኒህ ዓሊም አላህ ሱብሓነሁ ወተዓላ በሰጣቸው ኒዕማ ሁሉ ህብረተሰቡን ማገልገል፣ ያወቁትን ማሳወቅና መለገስ መገለጫቸው ነው። አሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱ። ስለ ታላቁ ዓሊም ሼኽ አብዱልቃድር፣ ሼኽ ኢብራሂም፣ ሼኽ አብዱሰመድ የሕይወት ገጾቻቸውን እየገለጥን የዲን ወታደርነታቸውንና ለኡማው የቆሙለትን ሐያታቸውን ከብዙ በጥቂቱ ወደ እናንተ እናሻግራለን። አብራችሁን ቆዩ። ሼኽ አብዱልቃድር አላህ ዕድሜያቸውን ያስረዝምና አብዛኛው የዕድሜያቸው ከሀገር ሀገር ከገጠር ገጠር ደከመኝ ሰለቸኝ ሳይሉ እየተዘዋወሩ ቁርአንን በማስተማር እና ሰዎች እንዲማሩ በማነሳሳት እንዲሁም ወደ ቀጥተኛው መንገድ ወይም ዲን ዳዕዋ በማድረግ ይታወቃሉ። ሼኽ አብዱልቃድር በመጀመሪያ ይህን የቁርአን መርከዝ ማቋቋም የጀመሩት ጎልድ ሃቢላይ ከምትባል አካባቢ ነው። ይቺ መድረሳ በተጀመረችበት ዘመን ተማሪዎች ዛፍ ስር በመቀመጥ እንጨትን እንደ መጻፊያ ወረቀት፣ የእንጨት ስንጥሮችን እንደ እስክሪብቶ እንዲሁም ከጫካ የተሰበሰቡ እንጨቶችን በማንደድ እንደ መብራት በመጠቀም ነበር እና ከእሳቱ መጨረሻ ላይ የሚቀረውን ከሰል ደግሞ እንደ ቀለም በጥብጦ በመጠቀም ነበር ትምህርቱ የተጀመረው። ከዚህም በመቀጠል መድረሳው እድገት ሲያመጣ ከዛፍ ተለቅ ያለ ጥላ ያለው መድረሳ ለማቋቋም በቃ። ሼኽ አብዱልቃድር ልፋታቸውን በመቀጠል በዚህችው ከተማ ትልቅ የሸሪዓ ትምህርት ቤት ለማቋቋም በቁ። በዚህ ትምህርት ቤት ውስጥ ሁሉም አይነት የሸሪዓ ትምህርት ከጥራት ጋር ይሰጣል። ይህ መድረሳ በአላህ ተውፊቅ ቁጥራቸው የበዛ ትልልቅ ዓሊሞችን ለማፍራት በቅቷል። መድረሳዋ ካፈራቻቸው ዓሊሞች ውስጥ ሼኻችን ሼኽ መሐመድ ያሲን ዋነኛው ናቸው። ይህን ቁርአን የማስፋፋት ዓላማ አንግበው የያዙ ዑለሞች ከብዙ መሾራና ጭንቀት በኋላ አዲስ ቁርአንን መማሪያ ስነ ስርዓት ለመዘርጋት እንዲሁም ይህም መድረሳ የትምህርት ስርዓቱ ዘመኑን የሚመጥንና የዘመኑ ልጆች ካሉበት ደረጃ ጋር የሚሄድ በሆነ መልኩ ለማቋቋም ወሰኑ። ይህችም መድረሳ የዚህ ሐሳብ ጭንቀት ውጤት ናት። የመድረሳው ስም መርከዝ ዳሩል ቁርአን ሊተሕፊዝ አልቁርአን አልከሪም ወተርቢየት አልእስላሚያ ይሰኛል። የመድረሳው ራዕይ ቁርአንን መማር እና ማስተማር እንዲሁም ከተጅዊድ ጋር ቁርአንን ማስሐፈዝ በመቀጠልም መሰረታዊ የሆኑ የዲን ዕውቀቶችን ለየት ባለና ጥራት በተሞላው መልኩ ማስተማር፣ የተማሩትን ዕውቀት ደግሞ ከተግባር ጋር እንዲያቆራኙት ማድረግ፣ በመጨረሻ ኡመቱን በሙሉ በቁርአን ጥላ ስር መሰብሰብ ነው። መድረሳችን ብዙ ቅርንጫፎች በዚሁ በኢትዮጵያና በሌሎችም ሀገር አለው። እዚሁ በነጊሌ ቦረና የሚገኘው ቅርንጫፋችንን ከማስተዋወቃችን በፊት እንዴት ከተማችን ላይ ይህ ታላቅ ኸይር ሊጀምር እንደቻለ ላጫውታችሁ። ለመጀመር ሰበብ የሆነው ሼኽ አብዱልቃድር ይህን ከተማ በ2007 በመዘየራቸው ሰበብ ነበር። እዚህ በመጡበት ጊዜ የከተማው ትልልቅ ሰዎች ዓሊሞች እንደ ሼኽ ሙሐመድ አውልዮ እና ሼኽ አብዱልዋሊ አላህ ቀብራቸውን ኑር ያድርግላቸውና ከሼኽ አብዱልቃድር
ለዚህ ከተማ ትልቅ ዓሊም አካባቢውን በእውቀት የሚሞላ እንዲልኩ በመጠየቅ ነበር ታሪኩ የሚጀምረው። ከጥያቄው 1 ዓመት ከግማሽ በኋላ ሼክ መሐመድ ያሲን አብረዋቸው ሌሎች ዑለሞች ወደዚህ ሀገር ይህን ዓላማ አንግበው ብቅ አሉ። ሼኹም ከሚሰጣቸው ደርሶች የቁርአን ተፍሲር፣ ሐዲስ እና ከሐዲስ ጋር ተዛማች እውቀቶች ፊቅህ፣ ኡሱሉል ፊቅህ፣ ናህው፣ ሰርፍ፣ በላጋ፣ ተጅዊድ፣ ተዝኪያ ሌላም የእውቀት ዘርፎችን ያስተምራሉ። እዚህ ነጌሌ ቦረና ውስጥ ወዳለው ተሕፊዝ አልቁርአን ስንመጣ በመጀመሪያ ሼኽ ራሳቸው ተማሪዎቻቸውን ለቁርአን ምላሳቸው እንዲፈታ ወይም እንዲገራ ልፋት ያደረጉ ነበር። ይህም የሚሆነው በመስጊድ ውስጥ ነበር። ከዛም በመቀጠል ለቁርአን ብቻውን የሚያስተምር አስተማሪ አመጡ። ስማቸውም ሙዓሊም አሕመድ ኢብኑ ሙዓሊም ሲራጅ ይባላሉ። በዛን ጊዜ መድረሳው 11 ክፍሎችና 11 ሙዓሊሞች ሲኖሩት አንዱ ክፍል እንደ ቢሮነት ያገለግል ነበር። ሙዓሊሙም የተሰጣቸውን ኃላፊነት በሚገባ በመወጣት ከ100 በላይ ቁርአንን በተጅዊድ ያፈዙና የተለያዩ የተጅዊድ ኪታቦችን የቀሩ ተማሪዎችን ለማስመረቅ በቅተዋል። እነዚህ የቁርአን ዕውቀትን የቀሰሙ ተማሪዎች ወደየ ሀገራቸው ሊመለሱ እንደሆነ ሲያውቁ በዛም ላይ የነጌሌ ልጆች ከዚህ ከተባረከ ዕውቀት ደግሞ ምንም መጣ እንደሌላቸው እንዳልወሰዱ ባዩ ጊዜ ሼክ መሐመድ ያሲን እዚሁ ሀገር ላይ ዳሩል ቁርአን ለማቋቋም ወሰኑ። አሁን ያለንበት ደረጃ 27 ክፍሎች ደርሰናል። በእነዚህ ክፍሎች ውስጥ የሚያስተምሩት 27 አስተማሪዎች ሲሆኑ 4ቱ ደግሞ ተቆጣጣሪዎች ናቸው። በአጠቃላይ የአስተማሪዎች ድምር 31 ነው። በመድረሳችን ውስጥ ሙዓሊሞች ላይ ብዙ ኃላፊነቶች አሉ። ከነዛም ውስጥ ሳምንታዊ ፈተና መፈተን፣ ወርሃዊ ፈተናን መፈተን፣ በተማሪዎች መካከል የቁርአን ውድድሮች ማዘጋጀት የመሳሰሉት ይገኛሉ። መድረሳችን ተመራቂ ተማሪዎች በመጀመሪያ ዙር 64 ሲሆኑ በሁለተኛው ዙር 70 ተማሪዎች ተመርቀው በአሁኑ ሰዓት በመድረሳችን ውስጥ 910 ተማሪዎች የቁርአንን ትምህርት ይከታተላሉ። በዚህ አይነት መልኩ መድረሰቱል ዳሩል ቁርአን የአላህን ኪታብ የተሸከሙ አዲስ ትውልድ ለማፍራት ደፋ ቀና እያለ ይገኛል። በመጨረሻም አላህን ሱብሓነሁ ወተዓላ የምንጠይቀው ይህችን መድረሳ አስተማሪዎቿንም እንዲሁም ተማሪዎቿን የተባረከ እንዲያደርግና ልፋታችንን የሱን ውዴታ ፈልገን የሰራን እንዲያደርገን ነው። በእንዲህ ያለ ምሳሌ ገልጾ የነገረን በቁርአን መኖሩ ግን ምነው ቸገረን። ተራሮች ለክብሩ የሚፈርሱለትን ሰማያት ምድራቱ አንችልም ያሉትን አዛኙ ለኛ አዝኖ በወያ ዘለቀው እሱን ልኖር እንጂ አይደለም ልንርቀው። ቢወጣ ቢወረድ ቢባተል ቢታለም በቁርአን ያልኖሩት ኑሮስ ኑሮ አይደለም። የማይጠፋ ብርሃን ቀኑን መንገድ መሪ በእርሱ ፈለግ ገብቶ አንድ የለም ከሳሪ ሽፋና ረህመት ሆኖ ወርዶ ላለም መድኃኒት ታቅፈን ለምን ያትቀልመም። ቁርአን የነፍስ ወረት የሩሃችን ቀለም ድል በማፍጨት የለው ቢቀዳው ቢታለም የዓይናችን ማረፊያ የህልወታት ወገን አንተን ችላ ብለው ደስታ እንዴቱን ሊገኝ። በቁርአን እንኑር በቁርአን ከጨለማ አውጥቶ ላኖረን ከብርሃን ልንቀራ ልንሰራው እርሱ ልኖርበት በክብር እናንሳው ከተቀመጠበት። ቢስሚላሂ ረሕማን ረሒም ለው አንዘልና ሃዘል ቁርአን ዐላ ጀበሊን
لرأيته خاشعا متصدعا من خشيته. وتلك الأمثال نضربها للناس لعلهم يتفكرون. ها هنا النون تقدم كتابا جاني الهداية. ها هنا النون تقدم كتابا جاني الهداية. أبدأ بسم الله حديثه سني يا خير البرايا. جود القرآن ورتل سورة سورة وآية آية. سورة سورة وآية آية. لا عرشوقيتها رحيم مرتو ستسلمنا بقدوس قالوا ورقو لا دسني درس مسقانا سيرة مالف يدلدي ممريا قالوا نونا. ها هنا النون تقدم كتابا جاني الهداية. عالم اللي كان شيتو يهودان كتالي در كهيرا والشاط سيسو معجزة وكرموس ينجاب بجبريل مدافي يا شيخ أصبالي وخليل وننبي. ها هنا النون تقدم كتابا جاني الهداية. بمرهومي سبسبين لا يتفى لا يكفى صابي بلاك ودلي سمرو تاكمو السبار لبي زمنات قانون سيبرز درسونيا لند دبدابي. ها هنا النون تقدم كتابا جاني الهداية. ما يقتاو يمشرو زمن يزايو تكباري لنقوم سنكي قرآن بكرا بتجويدات بكي سلتو يتالي قالاتو ماراكي قرآن فسومي للبت سواوي نككي تاريخ سنة زهوف ساينس بمولو منجو قرآن لو سلطاني هولو يتنانتو تاريخ يزاري أهوالو ينقدم بيتو درسان جليلو ساينس كمرو قرجو بيسرو يدرسو يلم مراكك نو سرو يا قبر قادنيا يا برزق زمدي بلبي ياسركو تبكنا وقمدي مصحف بيبزاشي ومبيقلب من أنبب كل القرآن انسجد يسكرهم يلي يلوم الكرم كدت بتشافر نكركر يسكرهم يلي يلوم الكرم كدت بتشافر نكركر. قرآن بالبري ما يقتاو يمشرو زمن يزايو تكباري لنقوم سنكي قرآن بكرا بتجويدات بكي. قرآن بالبري ما يقتاو يمشرو زمن يزايو تكباري لنقوم سنكي قرآن بكرا بتجويدات بكي. قرآن